ሰላም ዲዛይነሮች እንዴት ናችሁ? ያሬድ ነኝ። ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት አዶቤ ኢንዲዛይን ላይ አንዳንድ ነገሮችን ለማየት ሞክረናል። አሁን ክፍል አራት ላይ ነን ማለት ነው። ኦኬ፣ ክፍል አራት ላይ ምንድን ነው ልናይ የምንችለው? አንደኛ ካራክተር ፎርማቲንግ ኮንትሮል። ኦኬ፣ ይህን ካራክተር ፎርማቲንግ ኮንትሮል የሚለው ላይ በደንብ ትኩረት አድርገን እናያለን። ክፍል አምስት ላይ ደግሞ ፓራግራፍ ፎርማቲንግ ኮንትሮል እናያለን ማለት ነው። እነዚህ ሁለት ነገሮች ያው ምንም ነገር ስትሰሩ ምንም አይነት ሌአውት፣ ቡክሌት፣ መጽሔት፣ ጋዜጣ፣ መጽሐፍ ኦር ኤኒቲንግ ማንኛውንም የሚገለጡ የግራፊክ ዲዛይን ስራዎችን በምትሰሩ ጊዜ እነዚህ ነገሮች በጣም ወሳኝ ናቸው። ኦኬ ሶ ቴክስቶችን ጽፈን ኮንትሮል ማድረግ ካልቻልን፣ ፓራግራፍ ጽፈን ኮንትሮል ማድረግ ካልቻልን ምንም ስራ መስራት አንችልም ወይም እንቸገራለን ማለት። እሺ ሶ እንዴት እናደርግ? ኦኬ ሶ ስክሮል አፕ ላርግና የመጀመሪያው ፔጅ ላይ ልምጣ። እዚህ ፔጅ ላይ ከመጣው በኋላ ፈርስት ቴክስት ልጻፍ። ታይፕ ቱል እንመርጣለን። ኤንድ እንደምታውቁት ክሊክ አድርገን መጻፍ አንችልም። ጀስት ድራግ። ኦኬ እንደዚህ አይ ቲንክ ይሄን ያክል ይሁን በደንብ ለማየት እንዲመች። ያ እንደዚህ አይነት ፍሬም ልስራ። እንዴት እናድርግ? ጽፈን ሳይዝ እናስተካከል ወይስ ሳንጽፍ ነው? ለምን ሳንጽፍ አናስተካክልም? ኦኬ ትንሽ ሞቅ ላድርጋት አትሊስት ሳይዟን። ኢንኬስ እንደዚህ ፎንት ማስተካከል ሳይዝ መጨመር ካጣችሁ ሪዝን ኤ ላይ አይደላችሁም ኦር ካራክተር ፎርማቲንግ ኮንትሮል ባር ላይ አይደላችሁ ማለት ነው። ኢንኬስ እዚህ ጋር ልትሆኑ ትችላላችሁ። ሶ ኤ ላይ እንመጣለን ኤንድ ሲምፕሊ ችን ጨመር ላርጋት ሜቢ 60 አይ ቲንክ ያ። ሶ እናንተ በፈለጋችሁ ሳይዝ ማድረግ ትችላላችሁ፣ ችግር የለውም። ሶ እንጀምር። ለምሳሌ ምን ብለን እንጻፍ? በካፒታል ሌተር አበበ ልበል፣ ኢንተር ልንካና ከበደ ብዬ ልጻፍ። ኦኬ ሶ ቴክስት ጽፈናል። ምንድነው ካራክተር ፎርማቲንግ ኮንትሮል? እንግዲህ ካራክተር ፎርማቲንግ ኮንትሮል እች ናት። ፓራግራፍ ፎርማቲንግ ኮንትሮል እቿት። ኦኬ ሶ ይሄንን የምናየው ስለ ፓራግራፍ ስናወራ ነው፣ ወይም ደግሞ የሆነ ፓራግራፍ ሲኖርን ኦር ላይክ ፓሴጅ ኦር ሰምቲንግ። በት እዚኛው ላይ ግን ኤኒ ቴክስቶችን እንዴት ኮንትሮል ማድረግ እንደምንችል ነው የምናየው። አክቹዋሊ ይሄ ኮንሰፕት ሁሉም የግራፊክ ዲዛይን ሶፍትዌር ያለ ላይክ ኤግዛምፕል ኢሉስትሬተር ላይም አለ። ኦኬ ኢሉስትሬተር ላይም ኢንኬዝ እዚህ አካባቢ ኮንትሮል ባር ላይ ካራክተር የሚል ታገኛላችሁ። ካልሆነ ዊንዶ ገብታችሁ ካራክተር የሚል ስታገኙ የሆነች አነስ ያለች ባር ትመጣለች። እዛ ላይ አሁን የምናደርገውን እሳም ላይ መስራት ይቻላሉ። ሌትስ ጎ። ያው ተመሳሳይነት አላቸው። እንቀጥል። ፈርስት ፎንት እንዴት እንቀይር? ለምሳሌ አበበ የሚለውን ሰሌክት ላርግ አበበ የሚለውን ሰሌክት ላርግ ኤንድ ሲምፕሊ እዚች ጋር ቀስቷ ላይ ክሊክ አድርጌ መምረጥ እችላለሁ የምፈልገውን ፎንት። ካልሆነ ራሴን ሰሌክት ላርግ። ላይክ ኤግዛምፕል ኤሪያል የሚባል ፎንት ብፈልግ ጀስት ኤሪያል ብዬ መጻፍ አይጠበቅብኝም። ኤ አር በቃ ሲምፕሊ ሶ አውቶማቲካሊ በኤ የሚጀምሩ ኦር በኤአር የሚጀምሩ ሰምቲንግ ፎንቶችን ብቻ ስለሚያመጣልኝ ምን አደርጋለሁ ማለት ነው፣ በቀላሉ ኤሪያል እናገኛለን። ስፈልግ ላለመዋል ታይም ወሳኝ ነው፣ በተለይ በአሁኑ ሰዓት ማለት ነው። ሰው በጣም ፍጥነት ስለሚፈለግ በአብዛኛው የዲዛይን ስራ ላይ አስቸኳይ ይበዛል። ስለዚህ ፎንት ለመፈለግ ስዞር ሙሉ ከሆነ ከባድ ነው። ሰው ኤሪያል ቦልድ የሚላለ እሱ ልምረጥ። ኤድ ሲምፕሊ እዚች ጋር ስታይል ናት። ኦኬ ክሊክ ልበን። ቀስቷ ላይ ናሩ በጣም ቀጭን ሬጉላር መካከለኛ፣ ኢታሊክ ጠመም ያለ፣ ቦልድ ወፈር፣ ቦልድ ኢታሊክ ወፈር ብሎ ጠመም ያለ፣ ኤንድ ኤክስትራ ቦልድ ብላክ ምንድነው ማለት ያለ። ምን ይሻላል? ምን ልበለው? ቦልድ። ኦኬ ቦልድ ላርግ። በተመሳሳይ ከበደ የሚለውን ደግሞ ሰሌክት ላርግ ኤንድ ምን እናርግ? እዚህ ጋር ደግሞ ሌላ ፎንት ደግሞ ለምረት ላይ ኢምፓክት የሚባል ፎንት አለ። አይኤም ስል ኢምፓክት የሚል ፎንት አገኛለሁ። አንዳንድ ፎንቶች በባህሪያቸው አንድ ስታይል ብቻ ያላቸው ፎንቶች አሉ። አሁን ይሄ እዚህ ጋር ስታይል ላይ በመጣ ሲምፕሊ ሬጉላር ኤሪያል ራሱ 6 ስታይል ነው ያለው እዚህ ጋር እንዳያችሁት። ግን አሁን ላይ ግን ደግሞ ሞንቴሳራት ፖፒንስ የሚባሉ በጣም ብዙ
ከ10 በላይ ስታይል ያላቸው ፎንቶችም አሉ። ጀስት ሲምፕሊ እንደዚህ አይነት ፎንቶችን ዳውንሎድ ማድረግ ነው። ኢንኬዝ ፎንቶችን የት ዳውንሎድ እናደርጋለን የሚለውን አንድ ቱቶሪያል ሰራላችኋለሁ። ሌትስ ጎ። እሺ ሶ ፎንት ቀየርኩ ማለት ነው። ዜን ሳይዝ ነው ኤግዛምፕል ሁለቱንም ሰሌክት ላርክ ጀስት ድራግ በማድረግ ኤንድ ቻት አረ ተጨመር። አዎ የታችኛውን ቀስት ጀስት ክሊክ ክሊክ ይቀንሳል። የላይኛው ቀስት ነው ክሊክ ስለ ይጨምራል። ኦር ድሮፕ ዳውን መጠቀም እንችላለን። ሲምፕሊ 60 ብለው እንደምፈልግ ይሆናል። ያ ሶ ፎንት መቀየር፣ ስታይል መቀየር እና ሳይዝ መጨመርና መቀነስ እንችላለን ማለት ነው። አንደርስታንድ? የስ። ኔክስት እቺ ምንድን ናት? ምን ይላታል? ሊዲንግ። ሊዲንግ አይደል? ምንድን ነው ሊዲንግ? እቺ ፓርት ሊዲንግ ማለት እዚህ ጋር አንድ ቴክስት አለኝ፣ እዚህ ጋርም አንድ ቴክስት አለኝ፣ አንድ ላይ ነው ቴክስት አለኝ። ያ ሶ ሊዲንግ ማለት በዚህ ቴክስትና በዚህ ቴክስት መካከል አንደርስታንድ፣ በዚህ ቴክስትና በዚህ ቴክስት መካከል ስፔስ መፍጠር፣ ስፔስ መጨመር ኦር ስፔስ መቀነስ ማለት ነው። አንደርስታንድ? እስቲ እንሞክረው። ሁለቱንም ሰሌክት የምታደርጉት ከዛ ሲምፕሊ የላይኛውን ቀስ ጀስት ክሊክ ክሊክ ክሊክ። አዎ ሲ ምን እየተፈጠረ ነው? ስፔሱ እየጨመረ ነው ማለት ነው። ኦኬ የታችኛውን ቀስ ጀስት ክሊክ 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 ምን እየሆነ ነው? እየቀነሰ ነው ማለት ነው። ሶ ይጨምራል ኦር ይቀንሳል። አንደርስታንድ? የስ። ወይም ድሮፕ ዳውን ቀስ መጠቀም ትችላላችሁ። ኤኒ ፓርት ሜቢ 60 ቀነሰ እንደገና በዚችኛው ኦር ሲምፕሊ ታይፕ ማድረግ ትችላላችሁ። እዚህ ጋር ሰሌክት አድርጋችሁ ላይክ 80 ብዬ ኢንተርቪል ያ ሶ እንደምትፈልጉት በዚህ መንገድ በመሀላቸው ያለውን ስፔሲንግ ዲዛይን በምትሰሩ ሰዓት አንዳንዴ ስፔስ ሲኖሩ ያምራል፣ ዲዛይን ያሳምራል። አንዳንዴ ደግሞ ቀረብ ሲልም ጥሩ ነው። እንደ ዲዛይናችሁ ሁኔታ ይለያያል። ያ ሶ ይህን ቴክኒክ መጠቀም ትችላላችሁ። ሶ አሁን እያየን ያለ ነው ምንድን ነው? ካራክተር ፎርማቲንግ ኮንትሮል። አሜዚንግ። ኔክስት ይሄ ምንድን ነው? እዩት። ኦል ካፕ አይደል? ኤንድ ስሞል ካፕ ማለት ነው። ይሄ ኦል ካፕ ኤንድ ይሄ ስሞል ካፕ። ምንድን ነው ኦል ካፕ? ምንድን ነው ስሞል ካፕ? ኦኬ ፈርስት ኦል ካፕን እኔ እችን ቴክስ ላሁን እናቆየት ወይስ እንጻፍበት? በላዩ ላይ እንጻፍ ወይስ እናቆየው? ሌላ እንጻፍ። ይህን ተው በኋላ እንጠቀምበታለን። ሌላ ቴክስት ልስራ። ኦል ካፕ ማለት እችን ኦል ካፕ አክቲቭ አደረጋችኋት ማለት ኦል ካፕ ይበራል። ክሊክ ስሉት ይጠፋል። ዩሲ ኦል ካፕ በራ ማለት ምን ማለት መሰላችሁ? እናንተ በስሞል ሌተር ብትጽፉ እንኳን አውቶማቲካሊ ካፒታል ያደርገዋል። ትራይ እዚህ ጋር ልምጣና ድራግ ላርግ። እኔ አሁን በስሞል ሌተር ነው መጻፍ የፈለግኩት። ሳይዟን ግን ትንሽ ሞቅ ላርጋት። ስሞል ሌተር ምጽፈው ለምሳሌ አበበ ብዬ ልጻፍ። በ ስሞል ሌተር ምን አልበራም? ኦል ካፕ አልበራም። ላጥፋው። ኦል ካፕ ደግሞ ላብራ። አሁንም ስሞል ሌተር ነው ጽፈው። ኦ ስሞል ሌተር ነው እየጻፍኩ ያለሁት፣ ግን ጀስት ካፒታል አደረገው ባይ ዲፎልት። ኦል ካፕ ማለት ይሄ ነው። ስለዚህ ኢንኬዝ አንዳንዴ እናንተ በስሞል ሌተር እየጻፋችሁ ካፒታል ከሆነ ችግሩ የፎንቱ አይደለም ማለት ነው። እቺ በርታለች ማለት ነው። ይሄ ኖት ኦንሊ ኢን ዲዛይን አብዛኛው የግራፊክ ሶፍትዌሮች ላይ እና ቪዲዮ ኤዲቲንግ አዶቤ ፕሪሚየር ላይ እንደዚህ በተመሳሳይ ይሄ ከበራ ካፒታል ነው የሚያደርገው ኤኒታይም። እና ቴክስት ራሱ ከወርድ ኦር ከሌላ ሶፍትዌር ስሞል ሌተር ይሁን ቴክስቶችን ማለት ነው ኮፒ አድርጋችሁ እንኳን ስታመጡ እዚህ ሲመጣ አውቶማቲካሊ ካፒታል ነው የሚሆነው። ለምን? ይሄ ስለበራት። ሶ ምንድነው የምታደርጉት? ይሄ እንትን ከማለቱ በፊት ከመብራቱ በፊት ይህን መጀመሪያ ማጥፋት ከማምጣታችሁ በፊት ማለት ቴክስቱ አንደርስታንድ። እስኪ ሌላ ልሞክር። ኦልሬዲ እንደበራ ነው። ከበደ ያ ስቲል ካፒታል። ኦኬ እያጠፋሁት ነው። እስኪ ላጥፋው። እስኪ እንደገና ልሞክር። ስሞል ሌተር ሆነ ሲጠፋ። አንደርስታንድ። ሶ ዲዛይኖችን ስትሰሩ አንዳንዴ ካፒታል መጻፍ ፈልጋችሁ ጀስት ካፕስሎክ ማብራት ካልፈለጋችሁ 10 ጊዜ ሽፍት መያዝ ካልፈለጋችሁ በቃ ይህ ማብራት ነው። ርኮን ሰምቱ ማለት ነው። ዝም ብሎ ካፒታል ያደርገዋል። እቺ ምንድናት? ስሞል ካፕ። ስሞል ካፕ በራ ማለት ቴክስት በምትጽፉ ሰዓት አንደኛውን ትልቅ ያደርገውና ቀጥሎ ያለውን ትንሽ ያደርገዋል።
ስፔሻሊ ሎጎ ስራ ላይ ጥሩ ነው። ግን የመጀመሪያውን ትልቅ ያደርገዋል፣ ሁለተኛውን ትንሽ ያደርገዋል። እንዴት? እስኪ በመጀመሪያ ዝም ብለን እንጻፍ። እኔ ካፕስሎ ካላበራው እንደምታዩት ዝም ብዬ አበበ ልል ነው በስሞል ሌተር። ካፒታል አደረገው ጀስት ላይክ ኦል ካፕ ማለት ነው። የሚያመሳስላቸው ነገር እዚህ ጋር ካፒታል ነው እያደረገልኛል። ላጥፋው። የሚያመሳስላቸው ነገር ምንድን ነው? ስሞል ካፕ እና ኦል ካፕ ሁለቱም ካፒታል ነው የሚጽፉት። እናንተ ስሞል ጽፋችሁ። ይሄ የሚለየው ምንድን ነው? ሉክ ልድገሙ። አበበ ጻፈ። ግን ስሞል ካፕ ማለት ይህ ማለት የመጀመሪያዋን ኤ ትልቅ ያደርጋትና ቀጥሎ ያለውን ትንሽ ነው የሚያደርገው ነው። ያንን ግን ለማድረግ የመጀመሪያውን ፊደል ስትጽፉ ሽፍት መያዝ አለባችሁ ነው። ኤግዛምፕል አሁን ሽፍትን ይዤ ኤ ልጻፍ፣ ትልቅ ሆነ። አሁን ሽፍት አልይዝም። አበበ አሜዚንግ ዩሲ ተመሳሳይ ሳይዝ ነው። ሳይዝ አልጨመርም፣ ፎንት አልቀየርም፣ ምንም ያደርግነው ነገር የለም። እቺ ብቻ ስለብራች የመጀመሪያውን ትልቅ ሌላውን ትንሽ ያደርገዋል። ግን እችን የመጀመሪያውን ትልቅ ግን እንዲያደርጋት ሽፍትን ይዤ ነው ክሊክ የምለው ምንድን ነው ፊደሉን የምነካው ማለት ነው። እንደገና ላጥፋው። አሁን ሽፍትን አልይዝም፣ አበበ ልል ነው። አበበ ተመሳሳይ ሶሪ አንድ አይነት ናቸው ሳይዛቸው ሲ የመጀመሪያ ትልቅ አልሆነችም። ልክ እንደ ኦል ካፕ ብቻ ማለት ነው። ላጥፋው። የመጀመሪያውን ደግሞ ሽፍት ልጄ ኤ ልንካ። ሽፍት ኤ ኤን በበ አሁን ምን ሆነ ማለት ነው? እንደምታዩት ሲምፕሊ የመጀመሪያውን ትልቅ አደረገው። ለምን? ኤን ስጽፍ ሽፍትን ይዤ ስለሆነ ክሊክ ያልኩት፣ ሌላውን ግን ዊዛውት ሽፍት ስለሆነ። አንደርስታንድ? ሽፍት ኤ ብለን ስለ ጻፍን ማለት ነው። ሽፍትን ይዛችሁ ግን ሌላውን ፊደል የምትጽፉ ከሆነ ክሊክ የምትሉ ከሆነ ሁሉንም ትልቅ ነው የሚያደርጋችሁ ማለት ነው። አሁን ሉክ እንድገም። ሽፍትን ይዘን ኤ እንንካ፣ ሽፍትን ይዘን ቢ እንንካ። ቀጥሎ ያለውን ሽፍትን እንልቀቅ። ትንሽ ሆነ። ሽፍትን ካል ስላልያዝኩኝ አሁን ሽፍትን ሊያዝ። እሺ ሽፍትን እንጂ ቢ ልንካ። ትልቅ ሆነ ያለ ሽፍትን። ሰው ኤኒታይም በተመሳሳይ ፎንት በተመሳሳይ ሳይዝ ግን እንደዚህ አይነት ስታይሊክ የሆኑ ስራዎችን መስራት እንችላለን። አንደርስታንድ? ኦኬ። እቺ ኮንሰፕት ኒው ቨርዥን ላይ ስለሆነች ብዙዎቻችሁ ሌላ ትምህርት ስለምትችል ሌላ ክላስ ላይ ይህ ስፔሻሊ ኒው ፊቸር አዲስ ፊቸር የሚለው ስለማሳይ ያኔ ላሳይ። ኦኬ ሙፍቱን ልምረጥና ይህን ላጥፋው። ወደዚህ እንምጣ። ታይፕ ቱል ጠፋ። ዌሪዝ የት ሄደ? የት ሄደ? የት ሄደ ይመስላችኋል? ካራክተር ማይጨረስን ካራክተር ፎርማቲንግ ኮንትሮል ጠፍቷል። እንፈልገው። ሶሉሽን ካራክተር ፎርማቲንግ ሁሌም አክቲቭ የሚሆነው ካራክተር መጻፊያ ቱል ስትመርጡ ነው። ሙፍቱል ላይ ሳይሆን ጀስት ቲ አሜዚንግ መጣ። አሁን ኔክስት ሱፐርስክሪፕት ኤንድ ሰብስክሪፕት ነኝ። ለምሳሌ ኢን ሰሌክት እናርግ። ኢን ብቻ በጣም አሪፍ። እዛ ሱፐርስክሪፕት የምትለዋን ክሊክ ስል ትንሽ ያረጋትና ወደ ላይ ይወስዳታል። ኦኬ እስቲ አሜዚንግ ላይክ ማቴማቲካል ኢኩዌሽኖች መስራት ስፈልጉ ቴን ዘ ፓወር 3 አይነት ሰምቲንግ ማድረግ ትችላላችሁ። መልሳችሁ ክሊክ ስትሏት ይጠፋል። ሲምፕል። እቺ ደግሞ ሰብስክሪፕት ናት። ክሊክ ስትሏት ወደ ታች፣ መልሳችሁ ክሊክ ስትሏት ወደ ላይ። ሌላኛው ይሄ ኒው ፊቸር ነው እንግዲህ 2025 ነው እኔ የከፈኩት። እዛ ላይ ያለ አዲስ ፊቸር ነው። እንደዚህ ኦፕሽን ይመጣል። ለምሳሌ ሱፐርስክሪፕት ልበለው። ከዛ ሱፐርስክሪፕት ከሆነ በኋላ ስሞል አድርግለ ካፒታል አድርገን ምንድን ነው ካፒታል ይለኛል። እችን ስሞሏን ክሊክ ብል አውቶማቲካሊ እንዲያደርጋታል። መልሼ ክሊክ ስል እንዲህ ትሆናለች። ኦኬ እንደገና አይ ይሄን አድርግልኝ ብዬ መልሼ እንዲበል በሱ ያደርገዋል ማለት ነው። ሶ ይሄ ኒው ቨርዥን ላይ ያለ ነው። ያው 2025 ስፔሻሊ ከ2023 ወደ ኋላ ያሉት የምትጠቀሙ ከሆነ እንደዚህ አይነት ፊቸር ላታዩ ትችላላችሁ። ኔክስት ያን ቢግ ዲል አይደለም፣ ምክንያቱም ሰሌክት አድርጌ እንዲህ ካረኩኝ በኋላ ስሞል ማድረግ ትችላላችሁ። አጥፍታችሁ መጻፍ ምናምን ይችላል። ኦር ሲምፕሊ ይችኛዋ እንደምታዩት ናት። አዲስ የተጨመረች ናት። ሲ አዲስ የተጨመረች ናት። ስሞል ካፒታል ታደርጓለች። ኦር ዛት ሚን ስሞል ታደርጓለች። መጀመሪያ ካፒታል ነበር። ያ መልሼ ላይክ ኤግዛምፕል ኢን ሰሌክት ላድርግ ስሞል ሆነ ማለት ነው። ኤኒ ፓርት ላይ ሄደ አንዷን ፊደል ነጥለ ስሞል ኤንድ ካፒታል ማድረግ ትችላል። ኦር ሰሌክት ኤቭሪቲንግ ስሞል ኤንድ ካፒታል ማድረግ ትችላል። ግን አሁን ምንድን ነው 2025 ቨርዥን ማጠቀም ከሆነ ይሄ ኦልሬዲ ላይኖራችሁ ይችላል። ሶ
ትርጉም የለውም። ኔክስት አንደርላይን ይህንን ማለት ለምሳሌ አበበን ሰሌክት ላድርግ ኤንድ ክሊክ ብለው አውቶማቲካሊ ከስር ያሰምርበታል። ጀስት ላይክ ማይክሮሶፍት ወርድ አሪፍ ነው። ግን ዲዛይን ላይ ብዙ ጊዜ እንደዚህ ማስመር ስንፈልግ አንደርላይን ሳይሆን የምንጠቀመው ማኑዋሊ ላይን ቱል ተጠቅመን ራሳችንን ድራግ የምናደርገው እና ላይን የምንሰራው ከስር ለምን መሰላችሁ? ምክንያቱም ላይኑን ሳይዙን ቀንሱት፣ ከለሩን ቀይሩ፣ ኦር ሰምቲንግ አጥፉት ልትባሉ ትችላላችሁ እና ያኔ አትችሉም። አስቸጋሪ ነው። አብሮ ከቴክስቱ ጋር ስለሆነ የሚያያዘው ይሄ ማለት ነው። ለዲዛይን አይመችም። ሶ እናጥፉ። ራሱን ክሊክ ማድረግ። ኔክስት ስትራይክሱ ክሊክ ስሏት በላዩ ላይ ያሰምርበታል። መልሳችሁ ክሊክ ስሏት ያጠፋል። ሲ ያ ኤኒቲንግ ኮሬክሽን ምናምን ማድረግ ስትፈልጉ ሜቢ ሊጠቅም ይችላል። ኦኬ ናይስ። ሶ ላጥፋት። ሶ እንግዲህ ምን እያደረግን ነው? ካራክተሮችን ኮንትሮል እያደረገ ይሄ ነው እንግዲህ ካራክተር ፎርማቲንግ ኮንትሮል ማለት ነው። ኦኬ ኔክስት የምንመለከተው እችን ነው፣ ከርሊንግ ኤንድ ትራኪንግ። አሜዚንግ ወርድ ስፔሻል ኢን ዲዛይን። ኦኬ ከርሊንግ ኤንድ ትራኪንግ። ከርሊንግ ማለት ምንድን ነው? ትራኪንግ ማለት ምንድን ነው? ከርሊንግ ማለት ቢኬርፉል በሁለት ፊደሎች መካከል ብቻ ስፔስ መስጠት ማለት ሲሆን ትራኪንግ ማለት ደግሞ በሁሉም ፊደሎች መካከል እኩል ስፔስ መስጠት ማለት ነው። ኤግዛምፕል ለምሳሌ ምን እናደርግ መሰላችሁ? እዚህኛው ላይ ከርሊንግን እንስራ ለአበበ፣ ለከበደ ደግሞ ትራኪንግ እንሰራለን። ትራይ ሶ ይህን ከርሊንግ ለመጠቀም ቪ ስላሽ ኤ የምትመስለው ዛት ሚንስ በሁለት ፊደል መሀል ለማለት። ኦኬ ለምሳሌ በማና በማ መሀል ስፔስ እንስጥ። እንዲህ ምንም ሰሌክት የምታደርጉት ነገር መኖር የለበትም። ጀስት ለምሳሌ በቢና በኢ በሁለቱ ፊደል ከሆነ እዚህ ጋር ነው ክሊክ የምትሉ። ሶ ዩት ከርሰር ሃይላይቷ ክሊክ ብሊክ ትላለች። በኢና በቢ ከሆነ እዚህ ጋር ነው ክሊክ፣ በኤና በቢ እዚህ ጋር ኦር ኤኒ ፓርት ላይ ጀስት ከርሰር ሃይላይቷ ነው ብሊክ ማለት ያለባት። እሺ ለምሳሌ እንዴት እናድርግ? በኤና በቢ ኖ በቢና በኢ። ኦኬ እዚህ ጋር ክሊክ ልበል። ልክ ከርሰር ሃይላይት እንዲህ ሳገኝ እዚህ ጋር የላይኛውን ቀስ በመጠቀም ክሊክ ክሊክ ኦር ያዝ ማድረግ ትችላላችሁ። ኦር ሽፍትን ይዛችሁ ክሊክ ክሊክ ብታደርጉ 10 ታይምስ ነው ሙቭ የሚያደርገው ፍጥነቱ። ላይክ አንድ የክሊክ ስል አንድ ሙቭ ነው የሚሄደው አንድ ፖይንት። ኦኬ ሽፍትን ሲይዝ ግን 10 ጊዜ ክሊክ ክሊክ እንደዚህ 10 ጊዜ ክሊክ 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 እንዳደረግ ይቆጠራል ነው። ሽፍትን ስንይዝ 10 ታይምስ ነው ፍጥነቱ። ኦኬ አሜዚንግ። ሶ እያያችሁ ነው ስፔሱን ሌሎቹ ጋር እኩል ነው። ኦንሊ በቢና በኢ መካከል ስፔስ ይሰራሉ። ኦር ድሮፕ ዳውን በመጠቀም እንደምንፈልገው መስጠት እንችላለን። ዜሮ ልበለው ወደ ነበረበት ይመልሱ። አሁን ኔጋቲቭ ምን እያደረገው እስቲ ማይነስ 100 ኦ ተቀራረበ፣ በተቃራኒ የሚሰራል ማለት ነው። ሶ በዚህ መንገድ መጠቀም እንችላለን። እንደገና ቀስቱ ላይ ክሊክ ኤንድ ዜሮ በሁለት ፊደሎች መካከል ብቻ። ዋት አባውት ትራኪንግ? ሰሌክት አድርጉት ከበደን ኤንድ ትራኪንግ ላይ መተን ሲ ናው ምን ተፈጠረ? ጅስ አሜዚንግ። በተለይ በዲዛይን ስራ ላይ እንዲህ ሲኒማቲክ ቴክስት አጻጻፍ ነው አሜዚንግ ነው። ሶ በሁሉም ፊደሎች መካከል እንደምታዩት እኩል ስፔስ ነው እየሰጠ ያለው። አንደርስታንድ። ከርሊንግ ደግሞ ሲሆን በሁለት ፊደሎች ብቻ መካከል ማለት ነው። ግልጽ ይመስለኛል። ሶ ሰሌክት ኤንድ ክሊክ ዜሮ ባይ ዲፎልት ኤንድ ሰሌክት ኤንድ ክሊክ ኤንድ ዜሮ። ተግባብተናል አይደል? ኔክስት ቀጥሎ የምንመለከተው እችን ነው። ኦኬ ቨርቲካል ስኬሊንግ ኤንድ ሆሪዞንታል ስኬሊንግ። ቨርቲካል ኤንድ ሆሪዞንታል። ቨርቲካል ይላታል፣ እችን ሆሪዞንታል። ያው ቨርቲካል ስኬሊንግ ማለት ለምሳሌ በደንብ ሁለቱንም ሰሌክት እናርግ። አሁን አንደኛውን ብቻ ሰሌክት ላርግ። ሲምፕሊ እዚህ ጋር መጥቼ ሳይዝ ብጨምር እንዴት ነው የሚጨምረው? እያያችሁት ነው። ወደ ላይ ወደ ጎን ጀስት ፕሮፖርሽናሊ ማለት ነው። አሜዚንግ አጨማመሩ ዲት ይቀንሳል። በሁሉም አቅጣጫ ነው፣ በአራቱም አቅጣጫ ማለት ነው። ኦር ይጨምራል ጀስት በሁሉም አቅጣጫ ፕሮፖርሽናሊ ወደ ጎንም ወደ ላይ። እሺ እዚህ ጋር ግን ይህን የምጠቀም ከሆነ በአንዱ አቅጣጫ ብቻ መጨመር እፈልጋለሁ። ለምሳሌ ወደ ላይ ብቻ ነው መጨመር የምፈልገው ካል ብቻ የምጠቀሙ ሰው ዩሲ ጀስት ኦንሊ ቨርቲካሊ፣ ሆሪዞንታሊ አይነካም። መልሼ መቀነስ እችላለሁ። በጣም አጭር ማድረግ እንችላለን። ሉክ እንደገና ክሊክ 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 ዩሲ ኦንሊ ቨርቲካሊ ብቻ። ኦኬ እችኛዋ ደግሞ ሆሪዞንታሊ ብቻ ነው የሚጨምረው ወደ ላይ ባለበት
ይቀንሳል ታች። ኦኬ ሶ ቨርቲካል ሆሪዞንታል ጀስት ፕሌይ አራውንድ ኤንድ ድሮፕ ዳውን ቀስ እዚህ ጋር በተመሳሳይ መጠቀም ትችላላችሁ። ቁጥሮችን ፒክ ማድረግ ነው ወይም ራሳችሁ ማኑዋሊ ቁጥር ላይ ይሄን ሰሌክት አድርጌ 100 ኢንተር መንካት ትችላለሁ። ይሄን ሰሌክት አድርጌ ላይክ ስንት ነበር 300 ዋት ወደ ጠፋ ኮንትሮል ዜድ በዛ እሺ 100 እስኪ 150 ልበለው ምን ቢፈጠር ይመስላል? ስለዚህ 300 ሲሆን ከፍሬው ምን ሆኖ ነው ወጥቶ ነው። ኮንትሮል ዜድ ሶ 100 እናደርጋለን። ኔክስት እሺ ቤዝ ላይን ሽፍት ስለዚህ እናውራ። ይህንን ነገር ለማስረዳት ሶ ሲምፕል ለምሳሌ ኢን ብቻ ሰሌክት እናድርግ። ኤንድ ቤዝ ላይን ሽፍት ላይ ማለት ሰሌክት ያደረገውን ማንኛውንም ፊደል ወደ ላይ እና ወደታች ማኑዋሊ ሙቭ ማድረግ ማለት ነው። ዛት ሚንስ እችን የላይኛው ቀስ ክሊክ ክሊክ ብትላት ጀስት አሜዚንግ። ኦኬ እዚህ ጋር ኢን ሰሌክት ላድርግ ኤንድ ክሊክ 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 ናይስ ኤንድ ቢን ሰሌክት ላድርግ ወደ ታች ያ ይወርዳል። አሜዚንግ። እችኛዋን ሰሌክት ጅምቢ ወደ ታች አሜዚንግ ኤንድ እችን ኤ ሜግት ወደ ላይ ያ ኩል ሶ ወደ ላይ ወደ ላይ ኤንድ ወደ ታች ማድረግ እንችላለን። እዚህ ጋርም ተመሳሳይ ቁጥር መስጠት እችላለሁ። ኦር ይህንን አፕ ኤንድ ዳውን መጠቀም እንችላለን። ኮንትሮል ዜድ 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 መኒ ታይምስ ኮንትሮል ዜድ ብታደርጉ ባክ ለማድረግ ይጠቅማል። ይሁን ባለበት ኦር እንደገና ሰሌክት ላድርገውና እንደዚህ መንካት እችላለሁ። ማኑዋሊ እንደገና ወደ ነበር ስንት ላይ ላድርገው? 0 ኢንተር 0 ኢንተር ያ ወደ ነበረበት አስቸጋሪ ነው። 0 ኢንተር ማን ወደ ላይ ውሰደዋለኝ? 0 ኢንተር አይ ቲንክ 0 ነው። ያ ኦኬ። ስለዚህ መንገድ ማንኛውም ቴክስት ላይ ጀስት ፕሌይ ማድረግ ትችላላችሁ። ኔክስት ዚስ ዋን ፎርስ ኢታሊክ። አሁን እስኪ ይሄ ወሳኝ ኮንሰፕት ነው፣ በደንብ ስሙኝ። ኤግዛምፕል አበበን ሰሌክት ላድርግ ኢታሊክ አድርግ ብባል ኦኬ ቻት የታል? ያው ቦልድ ኢታሊክ ያ አለም ኢታሊክም ቦልድ ኢታሊክም ማድረግ እችላለሁ። ጠመም ያደርገዋል። ለምን? ምክንያቱም ፎንቱ ኢታሊክ ስታይል ስላለው። አንዳንድ ጊዜ ማለት አሁን እዚህ ጋር እንዲህ ማድረግ ይችላል ማለት ሳይሆን የምናደርግበትንም ሪዝን ማወቁ ጥሩ። ኦኬ አሁን እዚህ ኦኬ በቃ ኢታሊክ ነው የሚያደርገው ኮንሰፕቱ እንደዛ ነው። ግን ለምንድን ነው የምጠቀመው ማለት ሪዝን ሊኖር ይገባል። ለምሳሌ ይሄን ኢታሊክ ማድረግ ስፈልግ እዚህ ጋር ነው የምጠቀመው። ለምን? ፎንቱ ኢታሊክ ስታይል ስላለው። በት ከበደን ሰሌክት ባደርግና እና ኢታሊክ አድርግ ሁንልኝ ብለው አይሆን፣ ምክንያቱም ፎንት ኢታሊክ የለውም። ስለዚህ ስፔሻሊ ኢታሊክ ፎንት ለሌላቸው ስታይል ሶሪ ማንኛውም ፎንት ሆኖ ስታይላቸው ኢታሊክ ለሌላቸው ሰው እንትኖች የፎንት አይነቶች ይህን ቴክኒክ መጠቀም ትችላላችሁ። ለምሳሌ እኔ ይህን ፎንት ፈልገዋለሁ ለኢታሊክ ብዬ የግድ ኤሪያል ማድረግ አይጠበቅብኝ። ኦኬ በቃ ፎንቱን ፈልጌዋለሁ፣ ግን ኢታሊክ ደግሞ ማድረግ ፈልጋለሁ። ኢታሊክ ደግሞ የለውም። ሶሉሽን ፎንት ልቀይር፣ የግድ ደግሞ ኢታሊክ ይሁን ተባለ። አያችሁ እንደዚህ አይነት አጋጣሚ ሊገጥመን ይችላል። ኦኬ ሶ በዛን ጊዜ ማኑዋሊ ኢታሊክ ማድረግ ነው። ደግሞ የሚገርማችሁ ነገር አሁን እዚህ የላይኛውን ቀስ ክሊክ ክሊክ ስትሉ ወደ ፖዘቲቭ ነው፣ ልክ እንደዚህኛው እንደ ላይኛው ነው የሚሆነው። ተቃራኒ ማለት አይገርማችሁም? ወደዚህኛው ደግሞ ክሊክ ክሊክ ወደ ኔጌቲቭ፣ ወደዚህ ደግሞ ክሊክ ክሊክ በዚህኛው በኩል ደግሞ ኢታሊክ ያደርግላችሁ እንደዚህ ማለት ነው። ኦኬ ወደ ፖዚቲቭ ስትሄዱ ደግሞ በዚህኛው በኩል ደግሞ እንደዚህ ያደርግላችሁ። ሶ እንደምትፈልጉት ማኑዋሊ ኢታሊክ ማድረግ ይችላል። ሪዝኑ ነው ዋናው ማወቅ ያለባችሁ። መቼ ነው የምጠቀመው? በአብዛኛው ፎንቱ ኢታሊክ ኦፕሽን ከሌለው ስታይል። ናይስ ክሊር ይመስለኛል። ኦኬ ካራክተር ፎርማቲንግ ላይ መጨረሻ የምናያት ኮንሰፕት ችናት ሁለቱን ትላለች። ለምሳሌ አበበን ሰሌክት ላርክ፣ ይሄኛው ፊል ነው፣ ይሄኛው ስትሮክ ነው። እዚህ ጋር ስለ ፊልና ስለ ስትሮክ በተመለከተ እዚሁ ቻናል ላይ ቤዚክ አዶቤ ኢሉስትሬተር ቲዩቶሪያል የሚል ሰርቼ ልቅ እንትን ብዬላቸዋል አለ። ቤዚክ አዶቤ ኢሉስትሬተር የሚልና እሱ ላይ ስለ ስትሮክ ስለ ፊል በደንብ ስለ ስላልኩላችሁ
ስለዘጋጀውላችሁ እዛ ላይ በደንብ ተከታተሉት፣ አዲስ ስለሆናችሁ ማለት ነው። ግን አሁን ላይክ ለምሳሌ የእኔ ተማሪዎች የሆናችሁ ኦር ከዚህ በፊት የእኔ ተማሪዎች የነበራችሁ ወይም ደግሞ ግራፊክስ ላይ የሰራችሁ ኦር ኤኒ የትኛውም ተቋም ላይ ግራፊክስ ላይ የተማራችሁ ስለ ፊልና ስለ ስትሮክ ስለ ቢግ ዲል አይደለም፣ ሁላችሁም ታውቁታላችሁ ማለት ነው። ሶ እናንተ ብዙም ዝም ብሎ መከታተል ነው። ግን አዲስ የሆነ ሰው ግን ፊል ምንድነው ስትሮክ የሚለውን ግን እዛ ኢሉስትሬተር ላይ ቢያዩ ጥሩ ነው። ኦር ፎቶሾፕ ቱቶሪያል ላይ ሁለቱ ላይ ቼክ ማድረግ ትችላላችሁ። አሁን እኔ ምንድነው ማድረገው እዚህ ጋር ኦልሬዲ ኢንዲዛይን አንድ ሰው የሚማረው ስፔሻሊ ፎቶሾፕ እና ኢሉስትሬተር ከተማረ በኋላ ነው ይሄ ጋይድ ላይኑ ምንድነው ሂደቱ ማለት ነው። ስለዚህ ኢሉስትሬተር እና ፎቶሾፕ ተብሎ ስለሚመጣ ኢንዲዛይን ለመማር ይሄ ጉዳይ ላይ ዝም ብሎ ሊቭ ነው የሚደረገው፣ ያው ይታወቃል። ሰው አሁን እኔ ሌላው ላይ ትኩረት ስላደርግ ሰው እንዴት ፊል ቀይራሉ የሚለው ልኝ። ኦኬ እችኛዋ ፊል ናት ኤንድ እችኛዋ ስትሮክ ናት። ፊል ላይ ልምጣ። እዚህ ጋር ስዋቾች አሉ ኦር ራሱ አዶቢ ኢንዲዛይን ላይ የምናገኛቸው አሪፍ አሪፍ ከለሮች አሉ። እስኪ እናያቸው፣ አሪፍ ናቸው አይደለም የሚለውን እስኪ አብረን እናያቸዋለን። እሺ ቻትስ ጋር ጭንቀስት ክሊክ ልበል። ያው አሪፍ ናቸው። ኤኒ ከለር ፒክ 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 አድርጌ ከለር መቀየር ይችላሉ። እንዴ ቢጫ ነው የመረጥኩት ግን ሰሚያ ሼደር አድርጎት ነው፣ ችግር የለው። ጀስት ቴክስት ላይ ጀስት ክሊክ ብል አውቶማቲካሊ ከለሩን ያሳየኛል። እንደገና ሰሌክት ፒንክ ባረገዋል አረንጓዴ። ኦኬ ክሊክ ስል ተመልሶ ያው ከለሩን ያሳያል። ሶ በዚህ መንገድ ከለር ኤኒ ከለር ፒክ ማድረግ እችላለሁ። ቶታሊ ከለር እንዲኖሩ ካልፈለጉ ደግሞ እዚህ ጋር ነን የምትላለች ማን ካልኩኝ እቺ ቀስት ኤንድ ነን ስሉት ከለር አርባ ቶታሊ ቴክስቱ አይታይም አለ ግን አይታይም። ሶ ኤኒ ከለር ላይ ክሊክ ስትሉ አበራችሁት ማለት ነው። ብላክ ኤንድ ዋይት ፔፐር ዋይት ለማለት ነው። ኦር ኤኒ ከለር መምረጥ ትችላላችሁ። ወይም ደግሞ በከለር ፒከር መቀየር ከፈለግን ጀስት በለመድ ነው እራሷ ቴክስቷ አለቻች ቲ ምትለዋ እሷ ላይ ደብል ክሊክ ማድረግ ነው። አንደርስታንድ ወይ ካንስል ልበለው እንዴ ቲ ምትለዋ ላይ ጀስት ደብል ክሊክ ነው መጣ። አሁን እዚህ ጋር የምፈልገውን ከለር ኤች ላይ ያደርገዋል። ፈርስት ሂው ማለት ነው። ፈልገው ኤኒ ፓርት ላይክ ሰማያዊ ኦር ኤኒ ከለር እዚህ ጋር መብረት ይችላል። ለምሳሌ አረንጓዴ ከሆነ አረንጓዴ ያደርግና አረንጓዴ መጣና ኖርማል ላይት ዳርክ ኤኒ ግሪን ከለር ላይ ያደርግና ጀስት ፕረስ ኦኬ ይቀየራል። ኦኬ ስትሉት ነው የሚቀየር። ኦኬ እንደገና ሰሌክት ኤንድ ደብል ክሊክ ሌላ አይድሮፐር ነው። በአይድሮፐር ኤኒ ፓርት ላይ እንዴት ነው ታደርጉት? እችን አይድሮፐሯን ያዝ ታደርጓትና መሄድ ግን አትለቋትም። የምትፈልጉ ከለር ጋር ስትደርሱ ይህ ነው። እችን ከለር ፈለጉ ሼር የምትለየው እዚህ ጋር ኖ ኢንዲዛይን እስቲ እዚች ከለር ላይ ባይዘዌ ኤኒ ከለር ላይ በሆናችሁ ቁጥር እዚህ ጋር እየሄዳችሁበት ያለውን ከለር ያሳያችኋል። እዚህ ጋር እሺ ይሄን ተከታተሉት እናንተ። ሉክ ግሬ ላይ አያሳይም? እዚህ አካባቢ ሉክ እዚህ ጋር ሲሆን ሉክ የቱ ጋር ከለር እንዳለ ኮዱን በዛ ይነግረኛል። ዛት ሚንስ ኢንዲዛይን ይሄ ሎጎ ሲሰራ ምን ከለር ኮድ እንደተጠቀው አየሁት ማለት ነው። ሶ እዚህ ጋር ኦር ይሄኛው ሰማያዊ አሬኒ ፓርት እዚህ ጋር ከፈለኩ ወደ ውጭስ ይገርም ነው። ታስክ ባሪ ላይ የሚሄድ ይችላል። አያችሁ እዚህ ጋር እመጣለሁ። እዚች እስቲ ከፊስ ፎን የሚላል እዚህ ጋር አይ ቆይ እንትና አፊኒቲ ቤስት ግራፊክ ዲዛይን ሶፍትዌር እዚህ ጋር እስቲ አይ ላይ ይሄ ከለር ይመችኛል። ሎሚ ነገር ነው ያ ኦር ከክሮም ኦር ኤኒዌይስ ተግባብተናል። ግን ማውዝ ግን አለቀኩ። ከለቀኩ ይመርጣል ከለር ሰው ከካምቴሽያ ማለቴ ከአፊኒቲ ክሊክ ያ ይሄን ከለር ኤንድ ኦኬ አሜዚንግ ማለት ሶ በዚህ መንገድ እንደምንፈልገው ከለር መቀየር እንችላለን ማለት ነው። ያ እሺ ሌላኛው ከበደን ሰሌክት ላርክ ስትሮክ ደግሞ እናወራ። ስትሮክ ማለት ይሄ ነው። ያው አውትላይን ከለር ኦር ላይክ ቦርደር ከለር ሶ ሲምፕሊ ቀስቱ ላይ ክሊክ አድርጌ ስትሮክ ኤኒ ከለር ስትሮክ መምረጥ እችላለሁ። ፒንክ ዋራቦት ፊሉንስ ፊል ላይ ነው። ፊሉ ላይ ቀስቱ ላይ ክሊክ ልበል
ነን አልፈልግም ፊልም ስትሮክ ላይ ልምጣ። ሬድ ኦር ኤኒ ከለር መቀየር ትችላላችሁ። ኦር እዚህ ጋር ጀስት ራሷ ላይ ደብል ክሊክ በማድረግ ደብል ክሊክ ኦኬ ዜን ኤች ላይ ልምጣ። ኤኒ ከለር ላይ ፒክ ማድረግ እንችላለን። ኦር ባይ ድሮፐር ያው እንደተለመደው ማለት ነው። ጀስት ሰማያዊ ላድርጉ። ሶ በዚህ መንገድ ስትሮክ ኤንድ ፊል ጠቀም እችላለሁ። ኤኒ ፓርት ላይ ክሊክ ስል ስትሮክ ያደርገዋል፣ ፊል የለውም ማለት ነው። ሶ ተግባብተናል። ገብቷቸዋል። ያ በጣም ቀላል ነው። ያው ግን ወሳኝ ነው። ያው ዲዛይኖችን ስንሰራ ቴክስት ነው የምንጽፈው በአብዛኛው እና ኢንዲዛይን ላይ ሰው የምንጽፈውን ቴክስት እንደምንፈልገው ኮንትሮል ማድረግ ካልቻለን ትንሽ አስቸጋሪ ነው። ሶ ያሬድ ነኝ። የሆነ ነገር እንዳገኛችሁ ተስፋ አድርጋለሁ በዚህ ክላስ ላይ ማለት ነው። ኔክስት ክፍል 5 ላይ ስለ ፓራግራፍ ፎርማቲንግ ኮንትሮል ነው የምናየው። ያን ካየን በኋላ በቀጥታ መጽሐፍ መስራት ነው የምንጀምረው። ራሳችሁን ሬዲ ያድርጉልኝ። ሶ ክፍል 5 ጋር እስክንገናኝ መልካም ጊዜ ይሁንላችሁ። ቻው